የአባዬ ስልክና ባዮሎጂ እንዲህ እንደ ዛሬው በየሰው ፊት ሳይልከሰከስ በፊት ስልክ ተአምራዊ የሀብት መለኪያ ነበር። አቤ ስልክ እንዴት እንደሚከበር እንደሚፈራ! ያኔ ኔትወርክ እንጂ ስልክ አልነበር። ዛሬ ግን ስልክ እንጂ ኔትወርክ የለም። እንግዲህ በሰፈራችን አንድ የቤት ስልክ ብቻ ነበር ያለው። ስሙ ደግሞ የአባዬ ስልክ። ብዙ የሰፈር ሰው የኔን እናት ጨምሮ በዚህ ስልክ ነበር የሚጠቀመው። ደግሞ ድምፁ የትና የት እንደሚሰማ ኪልልልልልል ሲል የመንደሩ ሰው ሁሉ ስራ ያቆማል። ወጣቶች ፍቅረኞቻቸው የደወሉ መስሏቸው የያዙትን ስራ እርግፍ አድርጎ ጆሮና ልባቸውን ያቆማሉ። እናቶች ሊጥም እያቦኩ ከሆነ ነጭ የቦክስ ጓንት ያጠለቁ መስለው ብቅ ይላሉ። የአባዬ የስልክ ድምፅ መቼም አይረሳኝም። አሁን የመጡት ስልኮች ቢዘፍኑ ቢንቀጠቀጡ የአባዬን ስልክ ድምፅ ከአእምሮዬ ሊፍቁት አልቻሉ። ስልኩ ሲጮህ ልጆቻቸው አረብ ሀገር ያሉ እናቶች ልባቸው ይሰቀላል። እናቴ ራሷ አፖቹ እስቲ እሱን ቆርቆሮ ቀንሰው ትላለች። ቴፑ ማለቷ እኮ ነው። እንግዲህ ሁሉ ሰው እንዳቆበቆበ የአባዬ ልጅ ቡጡ በራቸው ላይ ትቆምና እማማ ፋጤ ስልክ ከውጭ ነው ቶሎ በሉ ብላ ትጮኻለች። እማማ ፋጤ ወደ አባዬ ቤት ሲሮጡ ሌላው ጎረቤት ወደ የስራው ይመለሳል። ስልኩ በተደጋጋሚ የሚጮኸው ለበዓል አካባቢ ነው። በተለይ ለአዲስ ዓመት። ቀላል ስልክ እንዳይመስላችሁ። በዚህ ስልክ ስንቱ ከውዱ ጋር አውግቷል። ስንቱ የውዱን መርዶ ተረድቶ በድንጋጤ ስልኩ የተቀመጠበት ጠረጴዛ ስር ተጠቅልሏል። ስንቱ ከጠፋ ዘመዱ ተገናኝቷል። ስንቱ ብር እንደተላከለት ሰምቶ ፈንጥዟል። ኧረ ስንቱ ወደ አባዬ ቤት ሲንደረደር እንቅፋት አንግሎት በአፍጢሙ የተተከለ ጥፍሩ የተነቀላል። ለምሳሌ የአረጋሽ ጥፍር ተጣሙ የቀረው ወደ አባዬ ቤት ስትሮጥ እንቅፋት አንግሏት ነው። አረጋሽ ህመሙን ቻል ያድርገው ስልኳን አናገረችና ልክ ስልኩን ስትገዛው ብላ ጮኸች። መርዶ የሰማች ነበር የምትመስለው። በኋላ ሲጣራ ከስልኩ በፊት ለመታት እንቅፋት ነው ያለቀሰችው። ጥፍሯ ግን ተጣሞ ቀረ። ይሄ ስልክ ብቻ አይደለም። ጩኸቱ የምስራች ነው። ጩኸቱ መርዶ ነው። ከመንደራችን በላይ ያለው የጊዮርጊስ ቤተክርስቲያን ደወል ድምፅ የአባዬን ስልክ ጩኸት ያህል ግርማ ሞገስ የለውም ለመንደርተኛው። የእኛ መንደር ሰዎች ወፍራም እንጀራ፣ ደንዳና ናፍቆት፣ ፍቅር በቀጭኑ የስልክ ሽቦ ውስጥ ተውዞ የሚያርፍበት ኬላ የት ነው ቢሉ የአባዬ ቤት እንል ነበር። ይህን ስልክ በጉጉት ከሚጠብቁ ቤተሰቦች መሃል የእኛ ቤተሰብ አንዱ ነበር። አባቴ ለስራ ከኛ ቤት ርቆ ይኖር ነበርና እኛ ልጆቹን የሚመክረው ለሚስቱም የሆዱን የሚነግረው በአባዬ ስልክ ነበር። እንደውም ግንባር ቀደሙ የአባዬ ስልክ ተጠቃሚ ቤተሰብ የኛ ቤተሰብ ነበር ማለት ይቻላል። ታዲያ አባቴ ለበዓል ሲመጣ ለአባዬ የሆነ ነገር ይዞ ስለሚመጣ ስልክ ስንጠራ ቤተሰባዊ ቃና ባለው መንገድ ነው። ስልክ ብቻ እንባለው። እንዳይቆጥርበት ፍጠኑ ጋሼ ነው የሚል ማስጠንቀቂያም ይጨመርበታል። ለምሳሌ አባቴ ሲደውል እናቴ ከፊት፣ እህቴ ከኋላ፣ ወንድሜ ቀጥሎ፣ እኔ ትንሿ እህቴ ተከተልትለን እንሄዳለን። መጀመሪያ እናቴ ናት የምታናግረው። ድምጿን ቀንሳ ፊቷ በሀፍረት በናፍቆት በፍቅር ተጥለቅልቆ ብዙ አዎና አይ የበዛበት ንግግር ታደርጋለች። አዎ አዎ አይ። የአባዬ ስልክ ደግሞ ለክፋቱ ይጮሃል። በአሁኖቹ የእጅ ስልክ ቋንቋ ላውድ ስፒከር ላይ ያደረጉት ይመስላል። እንደምንሽ? ምን ነው ድምፅሽ ጎረነነ? አመመሽ እንዴ እኔ እናት? ይላል አባባ። አይ ደህና ነኝ ትላለች እናቴ። አንዳንድ የፍቅር ነገርም ስለሚናገር ቶሎ መሰናበት ትፈልጋለች። ቀጣይ ተረኛ ትልቋ እህቴ ናት። ምን ልላክልሽ? ስኒከር ጫማ። እሺ ነጭ። እሺ እኔ ማር። ድምፅ ውስጥ መናፈቅ አለ። እንደ ባለፈው ሰፊ እንዳታመጣ ባባ። እሺ እኔ ቆንጆ። ወንድም ይቀጥላል። ታኬታ ጫማ ባለብሎኑ ባለብሎም ጫማ አለ እንዴ? ያለ አባቴ በገረምት
እንክት? እሺ እፈልጋለሁ። አንተ ብቻ እናትህ እንዳታስቸግር በደንብ ተማር። እኔ አባትን አናገር ስባል አላናገርም። አብሬ ሮጬ አባዬ ቤት ድረስ ሄጄ ግን ብሞት አላናገርም። እናቴ ትበሳጫለች። እሺ ምን ላምጣልህ ይልሃል ትላለች በብስጭት። ምንም እንባዬ ይመጣብኛል። አባቴን እወደዋለሁ ግን በስልክ አላናግረውም። ለምን ቢባል መልስ የለኝም። የተባለው ነገር ሁሉ ሲመጣ ግን እህቴ ያንን ሁሉ ማብራሪያ ሰጥታ ጫማዋ ይሰፋታል ወይም ይጠባታል። ወንድሜ ባለብሎን ታኬታ ይመጣለት። ኧረ እንዳ የሚባል ጫማ የለም ይለዋል አባባ። እኔ ግን ምንም ሳልናገር ምርጥ ነገር ይመጣልኛል። አባቴ እኔን ራሴን እስኪመስለኝ ምርጫው ልክ። እኛ ሰፈር አንዲት ሴት ጎረመሰች የምትባለው በአባዬ ስልክ ቤተሰብ ወይም ዘመድ ያልሆነ ወንድ ከደወለላት ሁሉም ሴቶች ለፍቅረኞቻቸው የአባዬን ስልክ ነው የሚሰጡት። ወንዶችም አልፎ አልፎ ይሰጣሉ። ታዲያ አባዬ ቤት የተወራችው ነገር ስልኩን እንደ ሜጋፎን እየጮኸ ሚስጥሩን ስለሚዘራው ጎረቤቱ ጋር ወዲያው ይደርሳል። ሮማን የያዘችው ልጅ ሹፌር ነው መሰል ሁሉ ጊዜ ከተለያየ ሀገር ነው የሚደውለው። ናቲኝ ሙች አንዴ ከጅቡቲ አንዴ ከሞያሌ ቢጡ ሲያወራ ሰምታን የነገረች። ቢጡ የአባዬ ልጅ ናት። ማን ከማን ጋር ምን አወራ የሚለውን ለመንደሩ የምታዳርሰው እሷ ናት። እንዲህ እየተባለ በቃ የተወራው የተደረገው ሁሉ ሰፈር ውስጥ ላይ አንዲት ሴት ወይም ወንድ በአባዬ ስልክ ካልተደወለለት ጉርምስና እውቅና ያገኛል። አንዲት ሴት ስልክ ማናገርና አለማናገሯ የጸባይ መለኪያ ሆኖ በመንደርተኛው ያስወቅሳታል፣ አሊያም ያስመሰግናታል። ወይ እሷ አንገቷን የደፋች አንድ ቀን እንኳን አባዬ ቤት ረግጣ አታውቅም ይባላል። ወይም ደግሞ ይህቺ ልጅ አባዬን ቤት አዘወተረች መዘዟን እንዳትመዝዝ ይባላል። ታዲያ የአባዬን ቤት ከማይረግጡ ጨዋ ጎረምሶች መሃል አንዱ እኔ ነበርኩ። 8ኛ ክፍል ስደርስ ግን ጨዋነት የተገሰጸ። 8ኛ ክፍል ባዮሎጂ አስተማሪያችን እትዬ መክሊት በጣም አይናፋር ሴት ነበረች። ምዕራፍ 9 የስነ ተዋልዶ አካል የሚል ርዕስ ላይ ስንደርስ ፊቷ ቀልቶ እያፈረች ስታስተምረን ትዝ ይለኛል። የስነ ተዋልዶ አካላት እንግዲህ ያው ወንድና ሴት ያው ጭንቅ ይላታል እትዬ መክሊት። እኛ ደግሞ ጆሮ ብቻ እንሆናለን። 60 የምንሆን የአንድ ክፍል አጉል ዕድሜ ላይ ለምንገኝ ተማሪዎች ይሄ ጉዳይ የነፍስ ጉዳይ ነበር። የምንጓጓለት ለመስማት የምንንሰፈሰፍለት የስነ ተዋልዶ አካል ነገር ልባችንን ሰቅሎ ትንፋሻችንን ውጠን እንቁለጨለጫለን። በክፍለ ጊዜው መርፌ ቢወድቅ ይሰማል ጸጥታው። ወይ ምን ነው ሁልጊዜ እንዲህ በትኩረት በተከታተላችሁ? አያችሁ፣ መማር ለራስ ነው። ትምህርት አገርን ይቀይራል። ያደጉ ሀገሮች ዝም ብለው አላደጉም። ትምህርት እኛ ስለ ስነ ተዋልዶ አካል ለመስማት ጓጉተን እትዬ መክራ ምክሯ ሲያልቅባት ወንድ ልጅ ሲጎረምስ ጺም ማውጣት፣ የተለያየ የሰውነት ክፍሉ ላይ ጸጉር ማብቀል እና ድምፁ መጎርነን ይጀምራል። ገባችሁ? ስምረት እጇን ታወጣለች። ጸጉር የሚወጣባቸው የተለያዩ አካላት የትኞቹ ናቸው ቲቸር? ወይ አንቺ ደግሞ ፈተና ላይ የማይመጣ ነገር ምን አጠያየቅሽ? ትልና ታፍራለች እትዬ። ሁላችንም እንስቃለን። መስፍን እጁን ያወጣል በተራው። የመስፍን እጅ ማውጣት ይገርመናል። በገመድ አስሮ ቢጎትቱት እጁ የማይዘረጋ ልጅ ዛሬ እጁን ሲያወጣ ይገርመናል። ሽባ የተተረተረ ያህል በግርምት እንመለከተዋለን። ሴት ልጅ ስትጎረምስ ምን ምልክት ይታይባታል ብሎ ይጠይቃል። ክፍሉ በሳቅና በጩኸት ይደበላለቃል። እትዬ ታፍራለች። ዝም በሉ እስቲ፣ ልክ ነው ጥያቄው። የምን መገልፈጥ ነው? እስቲ ከእናንተ ይህን ጥያቄ የሚመልስ ስልና እኛኑ ታጋፍጠናለች። ቶማስ እጁን ያወጣል። ሴት ስትጎረምስ ያው አለ አይደል ብሎ ደረቱ ላይ እጆቹን ያሳርፍና እንደ ጡት ያጎብጣቸዋል። የክፍሉ ተማሪ በሳቅ ያውካካል። እትዬ በሀፍረት መግቢያው ይጠፋታል። ድንገት አንደኛችንን ትጣራለች። አብርሃም! አቤት ላለው በድንጋጤ። የሴት ልጅ ጉርምስና ምልክት ምን ናቸው?
በፍርሃት ላብ እያለኝ እየፈራው ሞከርኩ። ስልክ? ምን ስልክ ማለት? የአባዬ ስልክ? ክፍሉ በሳቅ ተንጫጫ። ጥያቄው አልገባህም ብላ እንድቀመጥ ምልክት አሳየች። መልሱ ስላልገባት ጥያቄው አልገባህም ትላለች እንዴ ብዬ አኮረፍኩ። አጎጠጎጤ፣ የድምፅ መስረቀቅ፣ የዳሌ መስፋትና የወር አበባ ማየት የሴት ልጅ የጉርምስና ምልክት መሆናቸውን ባዮሎጂው ነገረ። ትዕግስት የምትባል የክላስ ልጅ የወደድኩት በዛው ሰሞን ነበር። ትዕግስት ቆንጆ፣ በነፃነት ያደገች የሀብታም ልጅ ናት። ቤታቸው ስልክ አላቸው። ብቸኛ ችግሯ አውርታ የማጠግብ ሳታቋርጥ ሙሉ ቀን የምታወራ ወሬኛ መሆኗ ነበር። ስታወራ ደግሞ በጣም ትጮኻለች። በቃ ቀስ ብሎ ማውራት አትችልም። ሁሉን ነገር ለመሞከር የቸኮለች ከመሆኗ ብዛት ጓደኛ እንሁን ብዬ በጠየኳት በቀጣዩ ቀን ከክፍላችን ኋላ ተቀምጠን ጉንጬን ስማ አስነዘረች። ከምር ነዘረኝ። በቀጣዩ ሳምንት ከንፈሬን ስማ ንዝረቱን ከፍ አደረገችው። በጣም ስለወደድኳት ከትምህርት ቤት ውጭ ላዋራት ፈልጌ እኔም የአባዬን ስልክ ቁጥር ሰጠኋት። አንድ ቀን ከወደ አባዬ ቤት ስሜ ተጠራ። አብርሽ ስልክ? አቤት፣ መጣው አለች እናቴ። ጋሻ አይደለም፣ አብርሽን የሚፈልግ ሌላ ሰው ነው አለች ሚጣ። ሌላ ሰው የታወቀ ነው ትርጉሙ። አባዬ ቤት ስደርስ የገጠመኝ ነገር አስደንጋጭ ነበር። ቀኑ የኪዳነ ምሕረት ቀን ነበር። አባዬ ቤት ዝክር ተደርጎ ጸበል ጸዲቅ ስለነበር ከሩቅም ከቅርብም የተሰበሰበው ጎረቤትና ዘመድ አዝማዱ ግጥም ብሎ ያውካካል። መራመጃ እንኳን አልነበረውም። ግጥም ብሎ በሰው ተሞልቷል ቤቱ። ደግሞ ለክፋቱ ስልኩ ስር ያለች ኩርሲ ላይ እማማ በላይነሽ የሚባሉት የሰፈራችን ነገረኛ ባልቴት ተቀምጠዋል። ገና ከመግባቴ ለከፉ። አቦቹ አንተም መጣህ፣ ና አለፍ በዚህ በይ ያሉኝ። የደወለችው ትዕግስት ነበረች። በሆነ ነገር ተደባብረን ስለነበር አትደውልም ብዬ ነበር። ትዕግስት በባህሪዋ ጯሂ ናት፣ እንኳን የሚጮህ ስልክ ጋር ተዳምራ። የስልክ ንግግር ሳይሆን ለዛ ሁሉ ሰው አዋጅ የምታውጅ ነበር የምትመስለው። አብርሽዬ? አቤት አልኩ ኮስተር ብዬ። ጸበል ቀማሹ ሁሉ ወሬ ቅመስ ብሎ የተጠራ ይመስል ጭጭ ብሎ ጆሮውን ቀሰረ። አብርሽ ምን ነው ጮኸንክ? አለችኝ ትዕግስት። ልክ እንደ ሬዲዮ ድራማ ጸበልተኛው ይሰማል። አብርሽ እንዴ ችግር አለ? ትናንት ከንፈረን ስለሳምኩ ደበርኩ? እግዚኦ። ስልኳ አጠገቤ ኪዳነ ምሕረት ስል ተቀምጧል። ኪዳነ ምሕረት የዚህችን ልጅ አፍ ወይም የጸበልተኛውን ጆሮ ከዘጋሽልኝ የዛሬ ወር አንድ ፓኮ ሻማ ብዬ ተሳልኩ። ስልኩን በጆሮዬ ለማፈን ወደ ጆሮዬ ጥብቅ አድርጌ ያስጠጋሁት። ትዕግስት ትቀባጥራለች። አብርሽ እኔ እኮ ሴክስ እናርግ ስትለኝ እምቢ ያልኩ ፈርቼ ነው። በእናትህ አብርሽ እሺ በቃ አርብ አክስቴ ቤት አድራለሁ ልበልና አንተም አመቻችተህ ማማ በላይነሽ ወሬ እያዳመጡ ፉት ያሉት ጠላ ስርናቸው ውስጥ ገብቶ ትን አላቸው። ከኩርሲው ላይ እስኪፈነገሉ ተንፈራፈሩ። ውሃ ስጧቸው፣ ኧረ ጀርባቸውን ምቷቸው ይል ጀመረ ጸበልተኛው። የሚያባይን ስልክ ዘግቼ ቀስ ብዬ ወጥቼ ተፈተለኩ ወደ ቤቴ። ወዲያው ሰፈሩ ውስጥ ዝናዬ በመወራቱ እናቴ አበደች። እንዴት ታዋርደኛል? እንዲህ ለአክት ገር መሳቂያ ታደርገኛለህ አብርሃም? አባቱ ባይኖር ሴት ቢያሳድገው ልታስብለኝ ያለች እምባ እየተናነቃት ስትገስጸኝ በመሃሉ ቢጣ ተጣራች። ሰውስና ሰውሲ ስልክ ጋሻ አይደለም ሌላ ሰው ነው። እናቴ በድንጋጤ ውሃ ሆነች። ሶስና ትንሿ እህቴ ናት። 7ኛ ክፍል ተማሪ ሶሲ ጉረመሰች። በእህቴ መጉርመስ እኔና እናቴ መደፈር ተሰማን። አናግራ ስትመለስ ልንወርድባት ተዘጋጀን።